ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እነሆ ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። በያላችሁበት ደህና እንደሆናችሁ አልጠራጠርም። ሰላማችሁ ይብዛ። እነሆ ዛሬ ይዤላችሁ የመጣሁት በአንድ መንደር ውስጥ የሚኖሩ የአንድ አዛውንት ታሪክ ነው እና እኚህ አዛውንት በአንድ መንደር ውስጥ የሚኖሩ በጣም በእድሜ የገፉ ትልቅ አዛውንት ናቸው እና የኑሮ ደረጃቸው ዝቅተኛ ከሚባሉት የሚመደብ አዛውንት ናቸው። እና እኛ አዛውንት ሁልጊዜ በአካባቢያቸው የሚኖሩት ሰዎች ጥሩ ለብሰው በቃ ያማረ ቤት ውስጥ ሲኖሩ እንዲሁም ደግሞ በቃ ሲወጡ ሲገቡ የሚያያቸው ከኳሊቲያቸው አንጻር ሲያዩዋቸው በቃ ምንም ጭንቀት የሌለባቸው ተደላድለው የሚኖሩ ስለሚመስላቸው እና ምን ይላሉ? ምን አለ ፈጣሪ ሆይ ይህንን ጭንቀት የኔ ያለብኝን ጭንቀት ከኔ ወስደህ ምን አለ የእነሱን ጭንቀት ለእኔ በሰጠኸኝ ብለው ሁልጊዜ ያማረራሉ ማለት ነው። ይሄን የሚሉት ለምንድን ነው? በቃ ሁሉም ሰው ደስተኛ ሆኖ በቃ በአለባበሱ ወይ ባለው የኑሮ ደረጃ ደስተኛ ሆኖ የሚኖር ስለሚመስላቸው ሁልጊዜ ወደ ፈጣሪያቸው እንደዚህ እያሉ ይጸልያሉ ማለት ነው። ከዛ ከዕለታት አንድ ቀን ምን ይባላል? እዛ መንደር ውስጥ ወይም እዛ አካባቢ ያሉ ሰዎች ሁላችሁም ጭንቀታችሁን ሰብስቡና በሻንጣ አድርጋችሁ ይዛችሁ ቤተክርስቲያን ድረስ ይዛችሁ እንድትመጡ ተብሎ ይናገራል ማለት ነው። ከዛም እኛ አዛውንት በጣም ደስ ይላቸውና ጭንቀቴን በቃ ሰብስቤ ይዤ ሄድና በቃ አራግፌ እመጣለሁ ምናምን የሚል ሀሳብ አላቸውና በሻንጣ አድርገው ጭንቀታቸውን እንትን ሲያደርጉ በሻንጣ ሲሰበስቡት አንድ ሻንጣ ይሆናል ማለት ነው። ከዛ ያንን አንድ ሻንጣ ይዘው ወደ ተባሉበት ወደ ቤተክርስቲያኑ ይዘው ይሄዳሉ ማለት ነው። ከዛም በኋላ ሲመለከቱ በጣም ብዙ ህዝብ ነው ያለው፣ በጣም ብዙ ህዝብ ማለት ነው። ልክ እንደተባለው ያንን ጭንቀቱን በሻንጣ አድርጎ ይዘው የመጡ በጣም ብዙ ሰዎችን ያያሉ እና በጣም ገረማቸው። እሳቸው ይዘው የሄዱት በአንድ ሻንጣ ነው እና ሌላው ደግሞ ይዘው ሄደ በሁለት ሻንጣ በሶስት ሻንጣ አራትም ምናምን ይዘው ይሄዳል እና ቆም ብሎ ሲያዩት በጣም ገረማቸው። ከዛ በኋላ በቃ አሁን ሁላችሁም ይዛችሁት የመጣችሁትን ሻንጣ ቤተክርስቲያኑ በር ላይ አስጠጉትና አስቀምጣችሁ እናንተ ወደኋላ ተመለሱ ተባሉና ከዛ በኋላ አስቀመጡት፣ ወስደው እዛ ቤተክርስቲያኑ በር ላይ አስቀመጡትና እነሱ ወደኋላ ሸሹ ማለት ነው። ከዛ አሁንም ሁላችሁ ቀስ ብላችሁ እየመጣችሁ ከዚህ ላይ የምትፈልጉትን ሻንጣ ትወስዳላችሁ ተባለ ማለት ነው። ቀስ ብላችሁ የምትፈልጉትን ሻንጣ። አሁን እኚህ ሰውዬ ይዘው የመጡ ስንት ነው? አንድ ሻንጣ ነው። ሌላው ግን ሁለት ሻንጣ ያዛለ፣ ሶስት ያዛለ፣ አራት ያዛለ፣ በጣም ብዙ ይዘው ይመጣሉ። በጣም ትንሽ ይዘው የመጡት ማናቸው? እኛ አዛውንት ብቻ ናቸው። አንድ ሻንጣ ብቻ ይዘው የመጡት ማለት ነው። ከዛም በኋላ እሺ ያሉና ህዝቡ ተዘጋጅቷል ሻንጣውን ሊያመጣ። ከዛ በቃ ልክ ሻንጣችሁ የምትፈልጉትን ሻንጣ አንሱ ሲባል ሁሉም ሮጠ ማለት ነው። በቃ ከዛ የሚፈልገውን ለማንሳት ማለት ነው። አራት ያመጣው ቀንሶ ሁለት ሶስቱን ሊወስድ፣ ከዛ በላይ የሚያመጣው ያነሰውን ሊወስድ በጣም ተሻሙ ማለት ነው። ከዛ እኚህ አዛውንት ምን ያደርጋሉ? እንደምንም ተሻምተው እየወደቁ እየተነሱ የራሳቸውን ሻንጣ አንስተው ወጡ ማለት ነው። ለምንድን ነው እንዲያደረጉት? ሲያዩት የሁሉም ከባድ ነው። በቃ የእሳቸው ብቻ ነው ከሁሉም ቀላል። ስለዚህ እኔ ሰውን ለካ ከኔ በላይም ጭንቀት ያለበት ሰው አለና ስለዚህ የራሴን ሻንጣ እንደምንም ተሻምቼ የራሴ ላንስቼ ልመለስ የሚል ሀሳብ ስለነበራቸው እንደምንም ተጋፍተው የራሳቸውን ሻንጣ አነሱና የራሳቸውን ይዘው ወደ ቤታቸው ፈጣሪያቸውን እያመሰገኑ ተመለሱ። ለካ ከኔ የበለጠም ጭንቀት ያለበት ሰው አለ። እኔ ሰው በቃ ለብሶ ሳየው በቃ ያማረ ቤት ውስጥ ኖሮ ሳየው በቃ ምንም ጭንቀት የሌለበት በቃ በጣም በደስታ ተደላድሎ የሚኖር ይመስለኝ ነበረ። ለካ ከኔ በላይ ጭንቀት የሚያሳልፉት እነሱ ናቸው እና ፈጣሪ ሆይ ተመስገን፣ እስከዛሬ ድረስ ላማረርኩት ይቅርታ ብሎ እያመሰገነ ወደ ቤቱ ይመለሳል ማለት ነው። ስለዚህ ከዚህ ቪዲዮ የምናገኘው ትምህርት እንደራሴ እናንተ ያገኛችሁትን ሀሳብ ያገኛችሁትን ትምህርት ኮሜንት ላይ ማስቀመጥ ትችላላችሁ። እንደራሴ ግን ምንድነው ሰው በቃ ውጭ ላይ በምናየው በፊዚካሉ መገመት እንደሌለብን፣ ከላይ ስላማረ ብቻ ውስጡ ሌላ ጭንቀት የለበትም ማለት አይደለም። እኛ ደግሞ ትንሽዬ ነገር ሲደርስብን ወይም ትንሽ የሆነ ጭንቀት ነገር ሲመጣብን በቃ ሌላው ተደስቶ የሚኖር እኛ ብቻ ያንን ጭንቀት ተሸክመን የምንንቀሳቀስ አይነት ነው የሚሰማን ሁሌና ስለዚህ ከኛ በላይም ብዙ ጭንቀት የተሸከሙ ሰዎች ስላሉ በሚደርስብን ነገር አናማር። ይሄን ያገኘሁት ይሄ ነው። እናንተ ደግሞ ከዚህ ቪዲዮ ያገኛችሁትን ኮሜንት ላይ ማስቀመጥ ትችላላችሁ። ይህን ቪዲዮ አይታችሁ ስትጨርሱ ለቤቱ መቀላቀላችሁን እንዳትረሱ።
እና በዚህ አጋጣሚ ደግሞ ይኸው ፊቴ እንደምታዩት አባውጣል ወፍሯል። እና መድኃኒት ካላችሁ መድኃኒት የምታውቁ ካላችሁ ጠቁሙኝ። ይኸው ቀረብ ብዬ ላሳያችሁ ቪዲዮ ላይ ይኸው እንደምታዩት ይሄ እንደዚህ ቆሳስሏል ማለት ነው። የምታዙልኝ መድኃኒት ግን ከማዳም ኩሽና ውጭ እንዳይሆን በቀላሉ እንዳገኘው ማዳም ኩሽና ውስጥ ያለውን መድኃኒት እንድታዙልኝ ጠይቃችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ባይ